ድሮ የለኝም ጭቅጭቅ ነው ነግሬያለሁ አልነገርከኝም እንትኑን አስገባን አልኩም መቻልከኝ በህልሜ ነው እንዲያልኩት ተጠራጠራለሁ በመሮጥ PhD እንስራና ተወዳደሩ እስኪ ወንድ ነህ አብረ መሮጥ ነው እንግዲህ በቃ ጨርሻለሁ ልክ እንደተመረቁ የራሴን ስራ ነው የምሰራው ምናምን ብሎ የሚገባ ሰው ምንድነው የሚያጋጥመው ምክንያቱም አንተም ቀጥታ አልገባህም ግን የገቡ ሰዎች ይኖራሉ ተመተኑ ለመግባት እየተንደረደሩ ያሉ አሉና ለነዛ ሰዎች ምን ትመክራቸዋለህ I don't know እንግዲህ እግዚአብሔር ሐሳብ ይስጠኝ ይኸውልህ እኔ ከተመረኩ በኋላ አንድ አመት አይሞላም 10 ወር ተቀጥሬ ሰራውና የማስታወቂያ ድርጅት በቃ የህቴን ባል መክፈት አለብን የራሳችንን ገብቶኛል አልኩት ሚስጥሩ ገብቶኛል በቃ ምናምን ብየው ብዙ ብር ኢንቨስት አድርጎ ቢሮ ተከራይቶ ተጀመረ የማስታወቂያ ድርጅት 6 ወር የቤት ኪራይ ከፍለን ያው ወደ ቤታችን ተመለስን ማለት ነው ተመተን ማለት ነው ምን ማለት ነው ዋና ሰው ሲዋኝ ታያለ ቱቶሪያል ታያለ ወሩም ሙሉ ጊዮን እየሄድክ ከጧት እስከ ማታ አይታል ዋና ከዛ የመጀመሪያ ቀን ትልቁ ገንዳው ዘሎ መግባት ማለት ነው ቢዝነስ አንድ ወር ተቀጥሬ ሰርቻለሁ አንድ አመት ኢቭን ተቀጥረው ሳይሰራው አንድ አመት በቂ አይደለም 2 አመት በቂ አይደለም አይገርምም አለቃ 13 አመት ሰርቶ ነው አንተ የምትቀጠረው የ13 አመት ልምዱን አላየህም ከ13 አመት ልምድ በኋላ እንዴት ካምፓኒው እንደሚመራ ነው አንተ ያየው ዕውቀት አይገርምም እኔ ትልቁ አዲስ የተማርኩት ነገር በፍጹም ፍሳ ስልጠና የምንም ነገር ዕውቀት ግማሽ ነው በቃ በዕውቀት ለካ መኖር አይቻልም እኛ በዕውቀት ነው ይመስልናል በዕውቀት አይቻልም በልምድ ምንም ነገር ጥራልኝ መብላት ቴንክ ዩ መብላት እዚህ ጻል ልጅ ሂድና እንጀራ አቅርብ ለፊቱ የ2 አመት ልጅ ወይ የ1 አመት ልጅ አቅርብለት በቃ ምግብ ስለሆነ ይበላል ሰው ስለሆነ ይበላል ጭራሽ አይበላም ሲበላ ቲቪ ላይ ብታሳየው አይበላም እጁ መጠቅለል አለመደም አፉ ከፍቶ መጉረስ አለመደም ጥርሱ ማኘክ አለመደም ምላሱ ማጣጣም አለመደም ጨጓራው መፍጨት አለመደም አይገርምም እንደሌለው ሰው አሁን ለምሳሌ እናቶቻችን ይስቃሉ አሁን ቤት መተው 6 ወልደው የለ አንተ እስቲ አንድ ልጅ ወልደ ገና ትኩሳት ይዘው ስትርበደበድ ቅዘን ይዛል ባይዘ በጣም ነው የምትንቀጠቀጠው ትኩሳት ይዘው ልጁ ሳይቀዝን አንተ ነው የምትቀዝነውና ይስቃሉ ነው አይ አረ አንተ ጤና አዳም ስጡት በውሃ ምናምን ይሏል በእውነት ልምድ የለህማ የማሳደግ የፈልግ አንተ እኮ ፕሮፌሰር ነህ እናትህ ማይም ነች ስትቀጠቀጥ አንተ ጤና ደግ ነው በነጭ ሽንኩርት ሽለት በቃ ለላ አድርገው ዶክተር ጋር አንተ አንቀጥቀጠ በቃ ድርድር የሌለው ነገር ነው አየህ ልምድ የማይሻር የማይገረሰስ ሀብት ነው ዲግሪ የለውም ማስተርስ የለውም 10 አመት ፋብሪካ ያስተዳደረ ሰው ያለ ማስተርሱን 4 አመት የተመረቀ አለ ማንን ነው የምትቀጥረው ልምድ ያለው ለምን የትኛውም ዕውቀት ልምድ ሊተካ አይችልም አይገርምም አይችልም ኃይሌ ገብረስላሴ በጣም ብዙ የመሮጥ ልምድ አለው አይደል በመሮጥ PhD እንስራና ተወዳደሩ እስኪ ወንድ ነህ አብረ መሮጥ ነው እንግዲህ በቃ ጨርሻለሁ የፈለከው ነገር ከስተማይዝ አድርገህ መስራት ትችላለህ ታውቀዋለህ አሜዚንግ ያም ተቀምጠታለህ በጣም አሪፍ አየህ ታውቀዋለህ የፈለከው ለምሳሌ አሁን ስልክ ድሮ ሲደወል በተለያየ ጉዳይ ይደወላል አጀንዳ ላይ ነው የሚመዘገብ አጀንዳ ላይ ከዛ አንድ ቀን ደግሞ አጀንዳው ጠፋ ታክሲ ላይ አንድ አመት ምናምን የተመዘገበበት አጀንዳ ጠፋ ምን ታመጣለህ ምንም አየህ አሁን ግን ምንም ጉዳይ ይደወል 50 አይነት ጉዳይ ቢደወል አንድ ዳታቤዝ ላይ ነው ልጅቷ የምትጽፈው የቤተክርስቲያን ሲሆን ክሊክ ስታደርገው የቤተክርስቲያን ውስጥ ይገባል በጎ አድራጎት ሲሆን እዛ ውስጥ ይገባል ከየኔ ደወልከው ከኦሮሚያ ከአማራ ከትግራይ ከዱባይ ከአሜሪካ በካታጎሪ በአንድ ክሊክ ታወጣልኛለች እስቲ ከአሜሪካ የተደወሉ የአንድ አመት ብላ ታወጣልኛለች አይገርምም ሰራተኞቻችንን ፎሎ የምናደርግበት ለምሳሌ ኤዲቲንግ ነው አሁን እዚህ ቁጭ ብዬ ዛሬ ምን ቪዲዮ ኤዲት እየተደረገ እንደሆነና ኤዲተሩ ስንት % እንደሰራ ማወቅ ይችላል ድሮ የለኝም ጭቅጭቅ ነው ነግሬያለሁ አልነገርከኝም እንትኑን አስገባን አልኩም መቻልከኝ በህልሜ ነው እንዲያልኩት ተጠራጠራለሁ ገብቷል አንድ ሰራተኛ መቼ ተቀጠረ መቼ እድገት ተሰጠው መቼ ደሞዝ ተጨመረለት ስንት ጊዜ አጠፋ እዛ ሲስተም ውስጥ ይገባል ይሄን ሲስተም አንድ ወር ቤት ቁጭ ብለን ይሰራል ቀረጻ ቁመን ስራተን በቃ ጨክነን ማለት ነው ብዙ ስለተደበደብን አይ ከዚህ በኋላ ከፈለገ ገንዘብ አይምጣ ከፈለገ ይዘጋ ድርጅቱ we have to sit down ብለን አንድ ወር ቁጭ ብለን ይሰራ ነው ገና እየዳበረ ነው ገና በሂደት ላይ ነው አሁንም ግን እየተጠቀምንበት ነው ሶ ይሄ ጊዜን በአግባቡ ለመጠቀም በጣም ረድቶኛል ሁለተኛ ትልቁ ጊዜን ለመጠቀም ይረዳኝ ነገር ምንድነው ዶንኪ ቲዩብ ላይ በጣም አሪፍ 2 አመት የሞላቸው በጣም ፐርፎርም ያደርጉ የነበሩ ልጆችን ወደ ማኔጅመንት ሌቭል አሳድጌ በአሁን ሰዓት ከኔ ውጪ 8 የማኔጅመንት አባላት አሉ ዶንኪ ቲዩብ ውስጥ ናይስ ሶ አንዱ ኤግዚኪዩቲቭ ፕሮዳክሽን ኤግዚኪዩቲቭ ነው አንዷ ጀነራል ማናጀር ነች አንዱ ዲጂታል ማናጀር ነው አንዷ የፌስቡክ ማናጀር ነች ግን ባለቤት ናቸው እነዚህ ሰዎች ስለዚህ እንደ ባለቤት የውጭ ጉዞዎች ሲኖሩና አሁን ለምሳሌ 13 14 ሆነን ውጭ ሀገር እየሄድን ሾው እንሰራለን በአሁን ሰዓት
እነዚህ ሰዎች ፕሪቪሌጅ አላቸው። የነሱ ነው ደሞዛቸው ከፍተኛ ተከፋይ ሆነዋል። እንዲህ አይነት ፕሪቪሌጅ አላቸው። ከዛስ ካምፓኒውን በደንብ በጫንቃቸው ለመሸከም ጫንቃቸውን እየገነቡ ነው። ከዕለት ዕለት እያየው ነው። ድሮ እኔ የሚያንገበግበኝ አሁን ሲያንገበግባቸው እያየው ነው። ድሮ እኔም አንድ ለማድረገው ነገር ተወውን አንድ ላደርገዋለሁ። ስቱዲዮን ሲያስተካክል አድሮ ምናምን ተጣልቶ ዋጋ ተከራክሮ ምናምን ይመጣል። በቃ he owns the company ማለት ነው። ምን ማድረግ ያስፈልጋል? ሰዎችን ማመን ያስፈልጋል፣ ማቅረብ ያስፈልጋል፣ ኃላፊነት መስጠት ያስፈልጋል።